አምናው ወደ ኮንዶሚኒየም የሚወስደው መንገድ የቱ ነው? ቤት ኮንዶሚኒየም ወደ አቶቴ ማለት አንተ እቺ ልጅ ጨዋለች ምንም ማታቀም እስቲ ድገም በዴ በቃ ምንም አይት እሺ ናንሴንስ ምንም ነገር የለውም እኮ ምን ብለሽ ታቆላም በዴ ሰላም ነው አባ ወደ አቶቴ የሚወስደው መንገድ ቀጥታ ነው የት ነው ታክሲ የሚይዘው ሰላም ነው አባ ወደ ኮንዶሚኒየም የሚወስደው መንገድ የቱ ነው? ቤት ኮንዶሚኒየም ወደ አቶቴ ማለት ሰላም ነው አባ እዚህ አካባቢ ባልበት የት ነው? ወደዚህ ኮንዶሚኒየም የሚወስደው መንገድ እሺ አቶ ከድር እንኳን ወደኛ ቀበሌ ለመቀጠር በደህና መጣ። የትምህርት ማስረጃን ብትነግረን አመሰግናለሁ። ያው የትምህርት ማስረጃ 18 ዲግሪ አለኝ 18 ዲግሪ 22 ማስተርስ እና 62 ፒኤችዲ ከእዜ አወጨቀኘ ዩኒቨርሲቲ ተቀብያለሁ ማለት ነው። በጣም አሪፍ። የመጀመሪያ ዲግሪን በምንድን የሰራኸው? የመጀመሪያ ዲግሪን በማሽቃበጥ። ሁለተኛ ዲግሪ በምንድን የሰራኸው አቶ ከድር? ሁለተኛ ዲግሪን ደግሞ በመሽለጥለጥ። በጣም አሪፍ። ሶስተኛ ዲግሪን ደግሞ ሰው እያለ የለም ብዬ ሽጠጥ አድርጌ በመካድ ተክኛለሁ። በጣም አሪፍ። እንትን አለ ልዩ ችሎታ አለ አቶ ከድር? ልዩ ችሎታ እንትን ነው በቃ ጆሮና አፍንጬ ሴንሶር ጋር በደንብ ይሰራል። እንትን ያልታደሰ የቀበሌ መታወቂያ ሳይ በቃ አፍንጬ በቃ ይሸተዋል አልኩ። በቃ ጆሮዬ ሴንሰር ይንቀጠቀጣል። በቃ እንደውም ሰፈር ውስጥ ንስሩ ነው የሚባለው። በቃ ዘንስር ነው የሚሉኝ፣ ዘኢግል አይ ነው የሚሉኝ። በቃ የንስር አይን በለኝ። በቃ ከርቀት ነው በቃ ይሄ ህገወጥ ግንባታ ቆርቆሮ ምናምን ሲንተስ ጆሮዬ ሴንሰር ይንቀጠቀጣል ይላልና በዛ ነገር ተክኛለሁ። ልዩ ችሎታዬ ቡም ሻካላካ ሰራ ጀምር። ከቢኒያም ጋር ያለሽ ግንኙነት ምን ነበር? ጓደኛዬ ነበረ። ጓደኛ ማለት የፍቅር ጓደኛዬ ነበር። አጨብጭበለ ጌታ ክብር ትሰጣለህ። ብታጨበጭብ ይሻላል። ስለዚህ ቢኒያም የፍቅር ምንሽ ነው? ጓደኛዬ ነበር። ማ ቢኒያም? አሁን አይደለሽ? አይደለም። አዎ። ወንድ የሚባል አሁን አላገባሽም? አላገባው። ብዙ ነገሮችሽ ግን እየተበላሹ ናቸው። አዎ። በተለይ በዚህ በሜሬጅ ኬስ በጣም ብዙ ነገሮች ፌል። በትክክል ስኬት የሚባል ነገር ጠፍቷል። የለም። የቀረበ ሁሉ ለተወሰኑ ደቂቃዎች ይቀርቡና ከዛ ይሄዳሉ። ልክ የሆነ ነገር ቀረብ ይሉና አያት የስለላ ስራ ይሰሩና ከዛ ዞር ነው። እውነት ነው። ቢኒያም ያሰራው ስራ ዛሬ ፈረሰ። አሜን። ቀኛችሁን ከፍ አድርጉና በርሽ እኮ ዝግ ነው በሏት። ጨምሩላት፣ አብዙላት። አርፈሽ ተቀመጪ። ስሜ በድሉ ወይም በዴሳ ቢሆን ማን ብለሽ ታቆላምጪኛለሽ? ምን? በድሉ ወይም በዴሳ ቢሆን ማን ብለሽ ታቆላምጪኛለሽ? ሁለቱም በዴ ነው ሊሆን የሚችለው። በዴ ምንም አይነት ትርጉም አይኖርም ብዬ አንተ እቺ ልጅ ጨዋለች ምንም ማታቀም እስቲ ድገም በዴ በቃ ምንም አይት እሺ ናንሴንስ ምንም ነገር የለውም እኮ ምን ብለሽ ታቆላም በዴ አረ ተጋጭ ዋው ኮንፊደንስሽ ይቅርታ አባ ሰላም ነው እዚህ አካባቢ ወደ አሞራ ገደል የሚወስደው መንገድ የቱ ነው? በዚህ ጋር ማለት ያሾፍኩ ነው ይዝበት ቢያንስ ያው በዛ ጋር መልክ ይችላል የት የሚቀርበኝን ንገር ይሄው በዚህ ጋር መልክ ይችላል ይሄው በዚህ ጋር መልክ ይችላል
ኧረ ብራዘር ተረጋጋ። ሰላም ነው አባ? ሚሽን መቃብር የሚወስደው መንገድ ነው። በዚህ ታጥፎልላ በዚህ ታጥፎልላ የት በየትኛው በኩል? በዚህኛው። አንተ እየቀለድክ ነው እንዴ? ኧረ መንገድ እኮ ነው ብራዘር። እማዬ ምንድነው የኔ አባት? ምንድነው እቺ በለጡ ሙቀጫሽን 4 ቦታ ተረተረችልሽ? ምን ሙቀጫ? ቶሎ ድረሽማ። ሙቀጫ ከሚተረተ አራትሽ ይተርተ በለጡ አሰማ ብለሽ ነው። አቤል ወይ እንዴት ነህ? እና እስኪ ተራራ ላይ ኳስ እንጫወት። አሁን እንኳን እያነበብኩ ነው። ቤቲ እንዳለችህ ና ተራራው ላይ። እውነትህን ነው? አዎ ና። የታለች? ከኔ የምታመልጥ መስሎ ነበር። ቃየል ወንድሜ ምንድን ነው የምታወራው? ኧረ እባክህ አዳምና ሔዋን ፊት አንተ ጥሩ መልካም የዋህ ደግ፣ እኔ ደግሞ ማልታዘዝ መጥፎ ስተኛ አብርሃም በግ ነው የምመስለው። ምንድን ነው የአብርሃም በግ? እኔ እንጃ። ለማንኛውም በባለፈው ከተራተኛችን ክፍሉ ስትወጣ ይቻለሁ እንደምወዳት እያወቅህ አብርሃም አደር። እናንተ መላጣ ስለሆንክ ነው እኔን የመረጠችው። ያንተን እንዴት እንደዚህ መላጣ ያደረግህ? ገና በልጅነት ሮጬ ሳልጨርስ አልሰማህም እንዴ? በ3000 ብር ብቻ እኮ ፀጉርን ማስለጠፍ ትችላለህ። እውነትህን ነው? አዎ አፍሮ ሄር ጋር በመሄድ ፀጉርን ወደ ፈለግከው ስታይል መቀየር ትችላለህ። ደግሞ ፕሮሰሱ በጣም ቀላልና ፈጣን ነው። ደግሞ አንዴ ካስለጠፍክ በኋላ ለብዙ ጊዜ ይቆያል። በተጨማሪም በአዳማ፣ በባህር ዳር፣ በድሬዳዋ፣ በሐዋሳ ቅርንጫፎችን ስለከፈተ ባሉበት ቦታ ሆኖ መሰራት እና ስልካቸው የታል? ያው ከላይ አላየሁትም ነበር። ውሃ ግቢ ውስጥ ነበረ ቧንቧ። በጣም እየተሸገርኩ ነበረ። ቀንም አትመጣም፣ ሌሊትም አትመጣም። ምንም ውሃ ጠባ አትልም። በፊት አጠፋም ነበረ። ከዛ በኋላ ጠበኩ ትዝ ሲለኝ አሃ አልኩና ገባውና ይሄንን ቅባት አወጣውና እየዘጉ ነው እንጂ ይሄ ውሃ ተሰብሮ አይደለም ተበላሽቶ አይደለም። ይሄ እጂ ሚዘጋውን ይያዛል፣ በፍርሃት ይሞላል። ይሄ ውሃ አሁን ማታ መምጣት አለበት ብዬ እሁድ ማታ ነው። ከዛ በኋላ ይሄንን ዘይት ቀባውና ወደ ቤት ገብቼ ወደ ማጥናት ገባውና በኋላ ቆየት ብዬ ስመጣ ውሃ መታለች። በነገራችን ላይ እኔ አንተም መናገር ፈልጌ አይደለም የሚል እና በጣም ነው የገረመኝ በእውነት። በዚህ አይነት እኮ እኛ እዚያውን ዩቲዩብ ሁሌ የምናወራበት መንገድ አለ። ሰላም ሙጭ ባርሶች ነን የሚለውን ዘፈን ማድረግ ነበረብን እንዴ? እኔ በጣም ግርም ያለኝ ግን ፕሮግረስ አይቼበታለሁ። በነገራችን ላይ እሱ ልጅ አሁን እንትን የሆነ ቪዲዮ አለው ኮክ ምናምን ያለ የሰራበትና ልብ ብላችሁ ካያችሁ ከሱ ስራ በኋላ አሪፍ ስራ ይዞ ሃይ ማን ያዟል እባላለሁ። ማን ያዟል? ማንስ በዚህኛ ምን ያገባል? ሞቲቬሽናል ስፒከር ነኝ። እና ምን ያስጨዋል ታዲያ? ሞቲቬሽናል ስፒከር ስለሆንኩ ነው። ሞቲቬሽናል ስፒከር ነው ወይስ ላውድ ስፒከር ነው ያልከው? እውነትም ላውድ ስፒከር። እና ምን እንርዳ? አርጀንቲና አሸንፋለች። አንተ ግን ቁርስን በልተሃል ብሮ። እህቴ አንቺ ደግሞ ይወደኛል አይወደኝም አትጨማለቂ። ህይወት መሯችኋል። እንግዲያውስ መፍትሄው እጃችሁ ላይ ነው። መፍትሄው ምንድን ነው? የአንድ ብር ገመድ ገዝቶ ራሳችሁ ጢል አድርጎ መግደል ነው። እንኳን በአንተ ወሬ ልነቃቃ ይቅርና ራሴን ላጠፋ ነው። እሺ ምን ነገር አለ እኮ አንተ አስተውራኛ ዣንጥላ መያዝ አለብን። እንግዲህ እኔም ብቻ አይደለም በአንተ ንግግር ያልባሰባሳ ሰው ያለ እኔ ሳልቀር የትዬ ምናሹ ልጅም በስብሷል ጎረቤት። ስለዚህ ባናት ቀጥ ብለው ውጣ። ህጉን ስበሩት። ለምን ተፋህብኝ አትበሉኝ። ለምን እንደተፋውባችሁ ነው መፍትሄውን ማየት ያለባችሁ። ኧረ ውጣ በቃ። እኔ ነኝ አባ።
እሺ ሰላም ነው። ኪራ መጣች እንዴ? ኪራ አልመጣችም። ተመላለስኩኝ እኮ አልመጣም። የምር አሁን መጥቷል ብለውኝ እኮ አልመጣም። ቢመጣማ አጠራልም አንተንም አልመጣም። ፊልም እያየ ነው ኪራዬ ተኝታለች። በቃ እሺ ሲመጣ እመጣለሁ። እሺ አባ እሺ። እባክሽ ብርሃኑ ነጋ ያለውን ሰምተሻል? በእናትሽ ድጋሚ ውጤት በቅርብ ቀን ምናምን። እሺ እኛ እንደምንወርቅ አሁን ቁርጣችንን እናውቃለን። አሁን ምን አለ ትንሽ እንኳን ቢያስታግሰው ሰው ያሟል እንዴ? አረ ባሪ ምን እሱ ግን ግፍ አለ። እግዚአብሔርማ የመርገም ቃል አይደለም አንደበታችን ላይ ያስቀመጠው። አንተ የዘራህብን ዘር እኔ ላይ አይበቅም። በአንደበት መልካም ነገር ተናገር። ይህ አንደበት ልፍለፋህን አይቶ መድረክ ላይ ያወጡ። እኔ እኮ ካንተ ስንት ዘመን በፊት ነው ጌታ ማቀ። ስለዚህ ተስተካከል። እኔ እኮ ያኔ በቴሌቪዥን ስሰብክ አይቼ ነው በቃ ቆንጆም የመሰልከኝ። አሁን ሳይህ እኮ ያፈር ገንፎ ይመስላል። ውበት ያለ መሰለህ እንዴ? አታምርም። አይገርምህም? አንቺ አስቀያሚ ነግሬሻለሁ። እቺ ምን ትመስላለች? የከሳ ጁስ የመሰለች። ያው ጌታ ምስክሬ ነው። ድራሽን ነው ማጥበው። አንቺ ነው ብሎ መድረክ ላይ የምትቆም ደግሞ ድራሽን ነው ከዚህ ሞገስ ስላለኝ ነው። መልካም ነገር ነው። ያንተ ግን በየቅናት መንፈስ ነው። ክፉ አንደበት መርገም እያወጣ ከአንደበት ያንተ ለቅሶ እንደገና የኔ መርከስ መፍትሄ አይደለ እንዴ? ትዳር ምንድን ነው የቀየረ? እንደዚህ አልጋ ከለየ እኮ ቆይቷል። በእናትሽ ድምፅሽ ያስጠላኛል። ተልኮ ነው ምን ሆነ ነው? እሺ ምን ሆንክ? በቃ አትለፍልፍብኝ። ከዚህ በኋላ ይኸውልሽ እኔ አንድ ነገር ልንገርሽ። ይኸውልሽ እዚሁ ዘረጋሻል። በቃ ምን ታመጫለሽ? ኢየሱስ ስም እኔም ለአንተ አላቅትም። ሽርፍራፊ ቃል ካፍሽ ቢወጣ እዚህ ጋር ዘረጋሻለሽ። አንተ እኔ ለአንተ አንሼ ቀዳ አድርጌ ነው የምዘረጋህና ላይ ለወላይ ይገኛል የምጨፍረው ከኔ ጋር አፍሽን ከምትከፍቺ ይሄንን ሽንፍላሽን ብትቀንሽ ምን አለ? ጂም አትገቢ። ለነገሩ አያሰሩም፣ እንደዚህ ዝሆን አያሰሩም እነሱ። በቃ ቅናት ነው። በልቼ አስመሰግናለሁ በእግዚአብሔር ፊትም በሰው ፊትም። እንደናንተ አይነቱ አለ አይደል? እንዲህ ሳህን እየጠረገ ሲነሳ ምንም ሞገስ የሌለው ወዝ የሌለው አመድ እያላባችሁ ምትሉ አመዳሞች ደግሞ ይቀላል። ጓደኞቼ ምን እንዳሉኝ ታውቃለህ? ባለቤት መቼ ነው የምትወልደው? 24 ወሩ ናት አይደለም ወይ? የምትወልደው ምንድን ነው አሉኝ። ያው እንግዲህ ዝሆን ነው እንጂ ሰው ልጅ አይደለም። መቼም እንደዚህ ሽንፍላ ምን አገባቸው እነሱ? ወሬ የሚለቃቅሙትን ማዳም አይገርምሽም? የእግዚአብሔር ሰው አይደለ አንተ? ይኸውልህ ማኔ አይደግሙም። እኔ ግን ያኔ ወዴ ተላወስ አንዴ ልቤን አንዴ ምን
የምለው እንዳንተ አይነቱን ጭራቅ ለማምጣት ነው እንደዚህ ቤት ሆድሽ ተላወሰ። ሆድሽ የተላወሰውማ ውሃውነት በሽታ ውስጥሽ ከርሞ ነው። አልቤንዳዞል፣ ሜሜንዳዞል፣ ቴንዳዞል የሚባሉ መድኃኒቶችን ብትወስጂ ይሄ 7 ዓመት ሆድሽ ውስጥ የተቀመጡት ትላትሎች በዲግሪ እየተመረጡ ይወጡልሻል። እና ወንጌላዊ ሌላም ዶክተሬት ተምረሃል?